ገንዘብ የጠፋበት ሰው አንዴ ጠፍቷል በቃ ምን አደርጋለሁ ብሎ ይታዌ ሰው ጠፋብሽ የት እንደጠፋ አታውቂም ከምንሽ ውስጥ ነው ጠፋ ከቤት ነው ተወሰደ የት ማን እንደወሰደ አታውቂም ከቤት ነው ተወሰደ ግን ማን እንደወሰደ አታውቂም አይገርም አይታችሁ አሁን ማን እንደወሰደ አታውቂም የተሰረቀ ገንዘብሽ እመለከታለሁ ነው በመንፈሳዊ ዓለም ላይ ያ የተሰረቀ ገንዘብ ተወስዶ ተሰርቶበታል ያ ከተሰራ በኋላ ከተደገመ በኋላ ህይወትሽ ገንዘቡ ከተሰረቀ በኋላ እንደ ድሮ አይደለም ሁለታችንም ነው የተሰረቀብን ይያሉ አንቺም እስቲ ቆሙት ያንቺ ከት ነው ተሰረቀ ከቤቷ እሷም ከቤቷ ባይ በምትሺ ቋንቋ ችግር የለው ምንኛ ነው ምቺ ባያ ችግር የለው እሺ 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 ጠፋ ከገንዘብ ውጪ የሆነ ዶክመንት ነገር ይጠፋል እንዴ ወረቀት ነገር አይደል አንድ ላይ ጠፋ አሁን እንይዛለን እንግዲህ አሜን የነሱ የሁለቱም ነገር ሲመለስ አንዳንዶቻችሁም አለው የተሰረቀባችሁ ነገር ይመለሳል በጌታዬ በኢየሱስ ስም ይመለሳል የኔ ነው የሚለው ሰው ጮህ አሜን ይበለው በመናፍስት ዓለም ላይ የተሰረቀባቸው ነገር እመለከታለሁ ይውላችሁ ሁለታችሁም በመንፈሳዊ ዓለም ላይ ሲመለከቱ የተያዘባችሁ ነገር አለ እንዳትሄዱ የተከለከለ ኬላና አለ እንዳትሄዱት አሁን ኬላ ላይ መንፈሱን ይዣለሁ የናንተ ነገር በኢየሱስ መለስኩ አሜን አይ አታቢ ባሎስ በኢየሱስ ስም የናንተ ተመለሰ ያቺ ነገር ተመለሰ ያንተ ነገር ተመለሰ የልጆቻችሁ ነገር ተመለሰ በጌታ በኢየሱስ ስም ተመለሰ እልል በሉት እስቲ በዚህ 15 ቀን ውስጥ አዲስ ዜና ትሰማላችሁ አዲስ ዜና የሆነ የሚደወለው ስልክ ትሰማላችሁ ያ የሚደወለው ስልክ ያዘን ሳይሆን የደስታ የተዘጋ በር ተከፍቷል እኔ አለው ስትበሩ በራችሁ ስትሄዱ አለው በኢየሱስም ሄደሻል አሜን አሜን ኢየሱስ ሰምተሻል እኔ አውሮፕላን ነው ማየው ልትበር ስትዘጋጅ ቻው ባያቸው ዞር በይና ወደ ኋላ ዞረሽ ሄጃለሁ ቻው 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 ባላችሁ አሰናብታቸው ቻው ቻው እንግዲህ እንዲህ ነው የሚሆነው ይኸውልሽ እይቲ አውሮፕላን ውስጥ ገብተሽ ሩቅ አገር ነው የምትሄጂ ኬላ ላይ የቆመ ተመቷል ቻው መብረር ሆኗል አሜን አሜን ሃሌሉያ እልል በሉለት እስቲ ዲጋሞቲ እጅግ ታስሮ ነው ማየው እጅግ ታስሮ ነው መስራት ትፈልጋለህ መሮጥ ትፈልጋለህ እንዳሰራ እንዳትሮጦ የታሰረ ነገር አለው አንድ ሰው አለው እድሜ ወደ 90 ዓመት የሆነ ገዳም የሚመስለው ተቀምጦ ይኸውልህ በዘርማዘሮች አቅጣጫ ነው የሚመለከተው ይሄ ሰው በቤተሰቦች አቅጣጫ ነው ማየው ጫካ ውስጥ ነው ማየው መንፈሱ ስልክብ አለው እንዳሰራ እንዳይሳካል እንዳታገለግል እንዳይሆን እንዳትሄድ ደግሞ ኬላ ላይ የቆመ አባቴ እንዲህ ብሎኛል ገልብጫለሁ አሜን ሃሌሉያ እስቲ ተገለበጠ በሉት ስለዚህ አንደኛ እጅግ ተፈታ በሩ ተከፈተ ሁለተኛ እንዳታልፍ መንገድክ ላይ የቆመ ተነሳ ሶስተኛ ሂድ አሜን ክብር አብጡ ለእግዚአብሔር ስሚኝ እናቴ የተሰረቀብሽ ነገር ኬላ ላይ ተይዟል የመጀመሪያ ጭንገፋ ቆመ አንድ
ሁለተኛ ተራራ የሆነብሽ ነገር ቀጣለ። ሶስተኛ ሰላምሽን ያደፈረሰ የሰረቀ ተመታ። አራተኛ ነገሮቹ ተገጣጠሙ። ቻው ክብር አምጡ ለእግዚአብሔር።